ሰላም ዶክተር የምስራች እባላለሁ የህፃናት ህክምና ስፔሻሊስት በመቅረዝ የውስጥ ደዌና የህፃናት የህክምና ማዕከል። በመጪው ቅዳሜ ግንቦት 22 በማዕከላችን ልዩ የሆነ የህፃናት የህክምና ፕሮግራም አዘጋጅተናል። የተለያዩ የህፃናት ሰብ ስፔሻሊስትና ስፔሻሊስት ሐኪሞች እንዲሁም የስነ ምግብ ባለሙያዎች በጋራ አንድ ክፍል ውስጥ ውይይት በማድረግ የህክምና አገልግሎት እንሰጣለን። ይህ ፕሮግራም ኤምዲቲ ወይም መልቲ ዲሲፕሊነሪ ቲም ዲስከሽን ይባላል። በእለቱ አጠቃላይ የህፃናት ምርመራና ህክምና፣ የህፃናት የልብ አልትራሳውንድ ወይም ኢኮካርዲዮግራፊ በህፃናት የልብ ህክምና ስፔሻሊስት ሐኪም በውጤቱ መሰረት የማማከርና የህክምና አገልግሎት፣ ከቀዶ ጥገና ጋር የተያያዙ የህክምና አገልግሎቶች፣ በተጨማሪም የምግብ እጥረት ላለባቸው፣ ከመጠን ላለፈ ውፍረት እንዲሁም አጠቃላይ የስነ ምግብ ምጣኔ በስነ ምግብ ባለሙያዎች የማማከር አገልግሎት ይኖረናል። ስለሆነም በእለቱ አያት በሚገኘው ማዕከላችን እንጠብቆታለን።